የመድፈኛው ቤተሰብ 3 ነጥብ። ኤዜ ምን አይነት ጽድት ያለ ጎል ነው ያገባችሁ? ለነገሩ ላንቺ ኖርማል ነው። ሀቨርሳችን አሲስት አርገሽ ወጣሽ፣ ኤዜያችን አግብተሽ ወጣሽ። የውሻ ቁስ ያርጋላችሁ ማን 5 ጨዋታ እኮ ነው የቀረን ቻምፒየንስ ሊግ ሲጨመር 8 ጨዋታ። ለ8 ጨዋታ አንድ ሰው ባይጎዳብንስ ምን አለበት? ገባ አይደለ? ዋናው 3 ነጥብ ነው። 2-3 ጎል ብናገባ ደስ ይለን ነበረ፣ ግን ብዙ ቻንስ ራሱ መፍጠር አልቻልንም። ተረዳሽኝ አይደለ? ሴት ፒሱን ግን እንዴት ነው አየኸው? ሴት ፒሱን ማን ግፊያ ምናምን ያላችሁ ሰዎች እንደዚህ አይነት ሴት ፒስ አግብታችሁ ነበር ልትላጡብን የሞከራችሁት። ተመቸህ? ከቦክስ ውጪ ኤዜ እንዳያገኝህ እንዳያገኝህ። 4 በረኛ ብታመጣ ምንም ለውጥ አታመጣም። ዊአር ዘ ገነርስ። ዋናው 3 ነጥብ ነው። ሲቲ እንዲያሸንፍ ነው መቋጠር ያለብን። ለምን ተጫዋች ሌላ ጨዋታ ይጨመርለት እና ገባን። እኛ እዚህ ዋንጫ ውስጥ የለም። ተረዳኝ አይደል? ደግሞ ቸልሲ ደግሞ ይሄን ዋንጫ በልቶት ደግሞ ካንተ የተሻለ ነው ይበላል። ሲቲ ነው መብላት ያለበት። ገባር ለ2-2 እንካፈላለን ነው የሚልሽ። ተረዳኝ? ይመችሽ ገነርስ። መድፈኛው ባክ ቱ ቶፕ ኦፍ ዘ ሊግ፣ ባክ ቱ ቶፕ ኦፍ ዘ ሊግ። መቼ ማንመለስ መስሎ ነበር። ገና ፉላምን ደግምና 6 ነጥብ አድርጌ እጠብቃለሁ። አንተ ዱቄት ዊአር ዘ ገነርስ ጌቲን ወያላ አመለጥከኛ። የሀገር ጉዳይ ነው በወጣው አመለጥከኛ። ዛሬ ፍሬው ተጎዳ ብል አመለጥከኛ ወያላው። እኔ ሀገር ጉዳይ ገጥሞ ሀገር ይበልጣል ብዬ ነው እንጂ ማለት ነው አሳያለሁ። ወያላ እንዲህ የምትቀጥል መስሎሃል? እንደዚህ አሳያለሁ። እኔ እኮ ወይኔ ችግር የለም አሳያለሁ። ደገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁም። ምክንያቱም የመደቡ አናት ላይ ተቀምጦ የነበረውን ወተት መድፈኞቹ አውርደው ንጠው በጥብጠው ቂቤና አይብ አውጥተው ለራታቸው ሰለቀጡት። ደገነርስ ወደ ንግስናቸው ተመልሰዋል። ኃያሉና ገናናው ክለብ አርሰናል የወርቅ ዋንጫ ሳይሸነፍ ማንሳት የቻለው ገናናው ክለብ አርሰናል የፕሪሚየር ሊጉን ደረጃ ተቆጣጥሮታል። ቸብቸብ እስቲ አንዴ ሁላችንም እናጨብጭብ። ኮንግራ አርሰናል ፋን። እያሽቀበጥኩ ነው እንዴ? ይመቻችሁ። ዘገነርስ ከፋችሁ እንዴ? ደስ አላችሁ እንዴ? እንደ አርሰናል ቆሮቆንዳ የሆነ ክለብ እኔ አላየሁም በምድር ላይ። ምን አይነት ቦቅባቃ የሆነ ክለብ ነው መድኃኒዓለም። እንዲህ ዋንጫ አልጫ ዋንጫ አይታሰብም። ፎቃቃ ወያላ በጣም ስለምንችል 1-0 በቃ ኤዜ በጣም ትችላለህ። ኧረ እኛ ግን እድላችን ምንድነው? እግዚአብሔርን እድላችን በጣም ጥሩ መጫወት የሚጀምር ሰው ይጎዳብናል። ሀቨርዝ ዛሬ ብዙ የአየር ኳሶች በቃ ደስ የሚል ጨዋታ እየተጫወትን የነበርን ሰዎች ኤዜ ተጎዳ፣ ሀቨርዝን ተጎዳ። 2 ሰው ግን በጣም ያምራል። 1-0 አሸንፈናቸዋል። በጣም የሚያምር ጎል። ኤዜ በጣም ነው የምትችለው። እናቴ ትሙት። ወይኔ ጉዲ ምን አይነት ጎል ነው! በና ኳሱ እንደዚህ ነው የዞረው። እግዚአብሔርን በጣም ነው የምትችለው። በጣም አሁን ይላችሁ በ3 ነጥብ አድርገናል። ቢቻል 2 ጎል ጊዮኬሬሽ ያን ኳስ ታባክናለህ። ካውንተር ሄደን 1 በትክክል መስጠት ያን ኳስ ብትሰጠው 2 ጎል ገብቷላ። የጎል እድላችን ማስፋት ነበረብን፣ ግን በጣም ያበደ ጨዋታ ነው። 1-0 ፕሌይ ሬቲንግ አሁን ሰራላችኋለሁ የፈጠነ ማለት ነው። ይሄን ቪዲዮ ደግሞ ሪፖስት እያደረጋችሁት በጣም እንችላለን። በጣም ኤዜ ይችላል። ተመስገን። ምን አይነት ጨዋታ አስጨናቂ ጨዋታ እንደነበረ ብታውቁ እኮ ከምሬ ነው የምላችሁ። እንዴ ጭንቀት በኢየሱስ ስም። ኤዜ አይን አባት ኤዜ አባት እንጂ አይደለም። እዚህ ያለው ደጋፊ ቀርቶ ውጭ ያሉት ደጋፊ ራሱ አይታችሁታል አይደለ? ከህፃን እስከ ሽማግሌ ከአዋቂ እስከ ወጣቱ ድረስ እንዴት ጨንቆን እንደነበረ። እቺ 3 ነጥብ ታስፈልገን ነበረ። ከምር እንዴት እንደጨነቀኝ በላቦኝ ነው ያየሁት። በተለይ ደግሞ የመጨረሻዎቹ ተጨማሪ ደቂቃዎች ወይዚያኔ አባት ገላገልከን። ነገ ደግሞ ይቋጠራታል በሲቲ በባህሬን በቡሌ በዛም በዚህም ብሎን ቢሆን ይህንን ዋንጫ እንበለዋለን። ሻርሲ ፋሚሊ ዶንት ጊቭ አፕ። ጭራሽ ወደፊት ክለባችሁን ብቻ ይዛችሁ ወደፊትና ወደፊት ተስፋ መቁረጥ አያስፈልግም። የስ ደስታችሁ ላይ ውሃ ደፋም። ግን በጣም በጭንቀትም ቢሆን አርሰናል 1-0 በሆነ ውጤት ኒውካስትልን አሸንፎ ወደ አንደኝነቱ ተመልሷል። ማንቸስተር ሲቲ 1 ቀሪ ጨዋታ ያለው ማለት ነው። አሁንም ያልኳችሁን ባለፈው ተመለከታችሁ። አርሰናል ሴት ፒሱ ላይ ምን ያክል እየጠነከረ እየሰራበት እንደሄደ ባለፈው የሳውዛምተን ጨዋታ ላይ ማርቲኔሊን አደረገው እንጂ ራሱን ተመሳሳይ ሴት ፒስ ሲጠቀመው ነበር። ዛሬ 3 ጊዜ ተጠቀመውና በሶስተኛው አስቆጠረው። ኤዜ ምን አይነት ድንቅ ጎል ነው ያስቆጠረው። በጣም ተጨንቆም ቢሆን አርሰናል አሸንፏል። ግን ዋናው ማሸነፍ ነው። ከዚህ በኋላ ላሉት ጨዋታዎች ኔክስት ለዛሬ ነቆራ ምናምን ይለፍ። እንኳን ደስ አላችሁ።
ተመስገን ነው ጀማው። እኛ እኮ ያመናል እኮ እኔ ምን አንዳንድ አርሰናል ደጋፊዎች ማለት ነው ጤነኛ አይደለንም። ስለምን አባታችን ብዙ ጎል ነው የምናወራው እንዴ? አንድ ጎል ከበቂ በላይ ነው። በቃ 3 ነጥብ ማግኘቱ ነው ዋናው ነገር ጀማው። የምሬን ነው የምላችሁ። እንደው የሆነ ጨዋታ መርጠን ብዙ ጎል ካስቆጠርን ብለን እንመኝ እንጂ አሁን ባለን አታክ እውነት አንወሻሽ አርሰናል ደጋፊዎች። እንደው 3-4 ጎል ማስቆጠር የሚችል የአጥቂ መስመር ክፍል አለን። ገና ነው። ሳካ መመለሷ ነው ገና ጀማው። እዚህ ጥሩ እያሳየን ነው። ጉዳቱ ብቻ ነፃ ይሁንልን ጀማው እና በዚህ ፐርፎርማንስ ይቀጥል እንጂ ቅብረራምበል ኬታ ባታችን አምጥተን ነው እኛ 3-4 ጎል እያገባን እናሸንፈው። ካይ ሃቨርት እያለ የተለያዩ የጎል እድሎችን የመፍጠር ቻንስ ይኖረናል። በነዛ መካከል እናስቆጥር ይሆናል እንጂ ካልሆነ ተመልከቱት። ቪክቶር ዮኬሬሽ ከገባ በኋላ ያለቀለት ጣጣውን የጨረሰ ኳስ ካላቀረብንለት በቀር ፕሬስ በማረጉ ረገድ እንኳን እንዴት ደካሞች እንደሆነ ተመልክታችኋል አይደለም? ይሁን ግን ትልቁ ፖይንት ይሄንን ጨዋታ አስጠብቀን 1-0 አሸንፈን ከወጣን በቃ በቂያችን ነው። ተመስገን ማለት ነው። የምሬን ነው ማለት አንተ ዊሳይሳቶ እንኳን ሲያኳስ እኔ ቀልቤ ትርክክ 2 ቦታ ማንዬ ጠላተ እንደዚህ ትርክክ ይበል አትልልኝም? እንኳን ደስ አላችሁ አርሰናል ደጋፊዎች። 3 ነጥብ እንግዲህ በማግኘታችን ወደ አንደኝነት ተመልሰናል። ኮፒሊንክ ሼር አድርጉና አዳርሱልኝ። ፕሊዝ በቃ ይመቻሉ። ወያለው 1-0 አሸንፏል። አሪፍ ውጤት ነው ለነሱ። ነገር ግን ፕሊዝ እንዳትፎክሩ። ማንሲቲ ቀሪ ጨዋታሉ ታውቃላችኋል። እኔ አንዳንድ ንፍጭል ያለ ወያለው ደጋፊ ስላለን ይሄንን ነገር ብናገረው በቃ ዋንጫውን ወሰድ ነው በቃ ዋንጫው የኛ እንዳትል። ማንሲቲ ገና አልተጫወተም። 3-0 4-0 2-0 ካሸነፈ በጎል ስቲል በልጦ ሚዜ ትሆናል። የዛን ሰዓት ደግሞ መልሰን እኛ ደግሞ እንስቅባለን። ፕሊዝ አትፎክር። በቃ አሪፍ ውጤት ነው። ናይስ ዊን። ኤዜ የሚገርም ጎል አስቆጥሯል። ሙቭ ኦን ቱ ዘ ኔክስት። አሁን ከፎከርክ ግን ያው ማንሲቲ አሪፍ አቋም ላይ ነው ያለው። ማንሲቲ አይመለስም ብያለሁ። ማንሲቲ ከዚህ በኋላ ነጥብ አይጥልም። የትኛውም ጨዋታ ላይ ኤፍኤ ካፕ ላይም ከዚህ በኋላ አይሸነፍም። ፕሪሚየር ሊግ ላይም አይሸነፍም። ሸክሽኮት ነው የሚገባው። ሶ ያው አላር ፌር እንዲሆን ብዬ ነው እና አሪፍ ውጤት ነው ለእናንተ። አሸንፋችኋል። የዋንጫው ፉክክር እስከ 38ኛው ሳምንት ድረስ ይሄዳል። ግን ያው አሁን ያው ንፍጭል ያሉት ይመጣሉ ደግሞ ታውቃላችሁ። እናንተ የአርሰናል ደጋፊ ታውቃላችሁ ንፍጭል ያለ ደጋፊ እንዳለ ማን እኔ እዛ ጋር ማለት ነው። እኔ ክለቤን ትቼ እዚህ ጋር ቋጥርላለሁ። እግዚአብሔርን እዛ ጋር በቃ እኔ ካሁን እዛ ጋር ሳቅቁኝ እኮ እዚህ ጋር ደግሞ ኤዜ እንዳገባ ሳቅ እንደማይጥል ነው ያወኩት። በቃ ለምን ኤዜ ቀድሞ አግብቶ አርሰናል ጥሎ አይወጣም። ገብቷል። ኒውካስል ተው ምንም ኢቨን አርሰናል ኳስ አግብቶ ለኒውካስል ኳሱ ሰጥቷቸው ምንም ነገር የለም። ሹቱን ታርጌት እኮ አላቸው። ግን በቃ እግዚአብሔርን እኔ ዞሮ ራሴው አስጥዬ ነው ራሴው ነው ቀጣዩን ጨዋታዎች ያሉትን አሸንፌ ራሴ ነው የምበላው ነው ችግሩ። አንተ ምን አይነት ጎል አግብቶ እንዲህ በ1-0 ያርቀን? 1-0 እኮ የሚያስጠላ ውጤት የለም ደግሞ። ወይ አልቋጥረናል ወይ ሁለተኛ አግብተው ተስፋ ላስቆረጡን። ገነርስ ጨነቃችሁ እንዴ? በስጢፉ ብሩ የገባ ዛሬ ገነርስ የሚገርም ወሳኝ 3 ነጥብ ነው ያሳካ ነው። የምሬን ነው የምላችሁ። በጣም ወሳኝ የሚባለውን 3 ነጥብ አሳክተናል። ኦዴጋርድ እጅግ በጣም ትችላለህ፣ ሂንካፔ ትችላለህ። ዛሬ ቡድኑ ምርጥ ነበረ። በዛ ራፐር ብቻ ተሰቃየን። ማዱኬ አረፍታን። ሳካ እንኳን ተመለሰ። ለውጥ አይታችኋል። ሳካ ስትገባ ፎቶ ይበልጧል ከማዱኬ። ምሬ ነው የምላችሁ። በዚህ አጋጣሚ ደግሞ አርጂ ኤንድ ፋሚሊ ሪል ስቴትን በቃ ነግራችኋል። ፎሎ አድርጉልኝ። እኔ ጨቀጭቃችኋለሁ። እኔ ሌላ ጊዜ በደንብ ለጓደኞቼ ምናምን ጨቅጭቃችኋለሁ። አሁን ደግሞ ለራሴ ፎሎ አድርጉልኝ። እስቲ በዚህ ደስታ 100,000 ፎሎወር አስገባን የተባልኩት ገና ነን። እባካችሁ ሁላችሁም ነው የምላችሁ። ይህንን ቪዲዮ ሼርም ኮፒ ሊንክም ሪፖስትም አድርጉት። ፎሎ እያደረጋችሁልኝ ወደ ኳሱ ልመለስ። ወሳኝ 3 ነጥብ አሳክተናል። ገነርስ ኦዴጋርድ ማለት ነው። እኔ ዛሬ በቃ በጣም የሳበ የተጫዋች ከምሬ ነው የምላችሁ። ኦዴጋርድ ምርጥ ነበር። ሂንካፔ ደስ ትላለህ። ወኔ በጣም ደስ ይላል። ሌላ ሀሳብ የሆነብኝ ኢዜ መጎዳቱ ነው። ኢዜ ከተጎዳ ብዙ ነገር ይበላሻል። ገነርስ ኢዜ ሲሪየስ የሆነ ኢንጁሪ ባልሆነ ኢቭን ሃቨርት ሲኖር የነበረን እንትን ቅንጅታቸው በቃ የሚገርም ነበረ። ሶ አሸንፈናል፣ እንቀጥላለን። እንዳረሱ ፎሎ እያደረጋችሁልኝ። አይ ማንቸስተር ሲቲ እንደው አመጣህ እድሜ ልክህን አመት ያቺን 7 ደቂቃ እንዴት እንደሆንኩ እኔ ነኝ ማለት ምን እንደሆነ ይሄንን ስታይ ራያ ያገባው ነው የሚመስልህ፣ ግን አይደለም። ህዝብ በአንተ ምክንያት ተጨንቆ በዚህ ልክ ነው አንድን ጎል እያጣጣምን ያለን። 9 ነጥብ ቅንጦት በነበረበት ጊዜማ ተዝናንተን ነበረ። ጎል ሲገባ ፏ እያለ ነበር ጣልክ ብለን። አሁን ተመልከት፣ ራያ ጎል ሲገባ የሮጦ ሩጫ
ለ9 ነው የያዙት ወደ ላይ ሊወጣ ማለት ነው። በቃ ጣራው ላይ ይወጣሉ ብሎ ማለት ነው። ለማንኛውም ኢዜ ያኔ መሰለ ጎል እና ለዛች ምርጥ ጎል ኢዜ በጣም ነው የምናመሰግነው። ብራዘር ማዱኬ ጥንቦ ግሞ ሳካ መጣ በ10 ደቂቃ ውስጥ ያደረገውን ነገር ካየው በኋላ ነው ማዱኬ እየተጫወትክብን እንደሆነ ያወቁት ማለት ነው። ለማንኛውም ገነርስ በደንብ ኮፒ ሊንክ አድርጉ። ይመቻችሁ። ደህና ነን። ደህና ናችሁ? ደህና ነን። በቃ ደህና ነን። ይሄ ጎል ማለት ነው። ለቀሪው ጨዋታው እኮ ይበቃል። ግን ችግሩ ምንድነው? አሰልጣኝክ ችግር አለበት ሁሌ አንተን ጎል ለማብከን ማለት ነው። እንዴ ተወጣጥሮ ነው የጠበቅክ እንዴ ማለት ነው። ይችን አንድ ጎል ለማክሸፍ ማለት ነው። በቃ ለቆናል፣ ጭንቀቱ ለቆናል። በቃ ክሊን ሺት አንድ ጎል በቃ ጎል ያስፈልገን ነበር። በቃ ችግር የለውም። ሲቲ እዛ ፎከስ እያደረገ ነው። እሺ ታውት እዛ ፎከስ ከዛው ፎከስ አድርጓል። በቃ ጨርሷል። አርቴታ ግን ምን ጉር ነህ አርቴታ? ዋይት ምን ይሰራል 90 ደቂቃ? ማስኩዌራ ምን ሆኗል ጋይስ? ምን ሆኗል? እኔ እኮ መረጃ አላየሁም። ምን ሆኗል ማስኩዌራ? ንገሩኝ እስቲ። ለምንድነው 90 ደቂቃ ዋይት የሚጫወተው? ለምንድን ነው? ኦዴጋርድ ሳካ ቆኝ ወይኔ አልለቀቀኝም። ድንገት አልፏል። ልስቅ ነው ግን ትችዋለሁ። ዋናው 3 ነጥብ ነው። በቃ ዋናው 3 ነጥብ ነው። ኧረ በስመ አብ። ክለቡ ራሱ መግለጫ ሰጠ። ያራዳ ልጆች ቢጥለው አንዣለጠው ነው ጨዋታው ማለት ነው። በምንም ታምር ብናረፍድም አልቀረንም ነው ጨዋታው ማለት ነው። የሚኬል አርቴታው ሰራዊት ዛሬ ኒካስትልን አስተናግዶ ማለት ነው። ከዚህ ቀደም ለየት ባለ ሴት ፒስ ጎል ነው የተመለከትነው። የበረቼ ይዜ እጅግ በጣም የተጠና በቃ ከዚህ በፊት ትሬኒንግ ላይ እንደተከናወነ የሚያስታውቅ ጎል ነው እንግዲህ ማስቆጠር የቻሉት ማለት ነው። 3 ነጥቧን እንደተጠበቀች በምንም አይነት ታምር ልንጥላት አንፈልግምም ፍላጎትም የለንም አንችልምም ብሏል። ለፔፕ ጋርዲዮላ ሰላዊት መልእክት ማስተላለፍ ችሏል ማለት ነው። የአራዳ ልጆች በሚያስገርም ሁኔታ ዛሬ አርሰናል ኒውካስትልን 1-0 በሆነ ውጤት ማለት ነው። አርሰናል ሲጀምር ካገባ በኋላ ልታገባ መታሰብ ከሆነ እንዳታስብ ጎብዬ፣ ሌላ ነገር የለውም ነው። በቃ ማሰብ የለብህም አለቀ። እሱ ቀድሞ ያገባብኝ ነው። ከዛ በፊት ነው መፍጨርጨር ያለብህ ነው። ካገባ በኋላ ወዴትም ወደዛም ወደዚህም የለም። ቻው ቼልሲ ነው የአራዳ ልጆች ማለት ነው። ማንኛውም አርሰናል 3 ነጥቡን በሚገባ ይዞ ወደ ቤቱ ልም ብሏል ማለት ነው። በሜዳው ጠርቶ ኒውካስትልን ጆሮ ጉንድም ብሎታል። ሀሳብ አስተያየታችሁን ኮሜንታን ቁጭ አድርጉ። ሼር ኮፒ ሊንክ እንዳይረሳ። ይመቻችሁ። ተመልሰዋል እንደምንም ብለው ተመልሰዋል። አው ፉክክር ይኖረው ቀጣይ ሲቲ ከዛ እናንተ ቀጣይ ሲቲ በቃ ፉክክር ሲኖረው ደስ ይላለኛም እና አሁን ስፐርስም አርሰናልም ከለንደን አሸንፈው እኛ ነን የቀረነው። ነገ ከሰው በታች አታርጉ እባካችሁ። በቃ ኤዜ ግን ማለት ነው ወንጀል ነው ያስቆጠረው ጎል ወንጀል ነው። አዎ እናንተ ደግሞ ቴሌግራም ተቀላቀሉ። ቴሌግራሙን ተቀላቀሉ። ይሄው እኛ ነን ነገ በቃ አሁን እንግዲህ የኛ ነው ተራው። መጀመሪያ ፎሎ እያደረክ ነው የምትጀምረው ሀቢቢ። እንደ ለሁሉም ነገር ተጨነቄ ልሙት እንደ እኔ ለትልቁም ለትንሹም። ዋው በጣም ደስ የሚል ነገር። በጣም በቃ ማሸነፍ ይገባን ነበር። ወደዚህ ሪትም መምጣት ነበረብን። አሁን አንድ አርሰናል እየመጣ ማለት ነው። የዋንጫውን አንድ ጆሮ ይዘነዋል። ዋንጫ ምናምን የሚል ኢዲት ዋንጫ ምናምን የምትል ደጋፊ እረፍ፣ አደብህን ትገዛለህ። ስለሱ የምናወራበት ጊዜ አይደለም ዛሬ። በጣም ጥሩ ነው። በጣም ብዙ ፖዚቲቭ ነገሮችን አይተናል። ስፔሻሊ ከሚኬል አርቴታ በኩል ማለት ሀቢቢ ብዙ ለውጦችን ብዙ ማለት ለምሳሌ ሉዊስ ስኬሊን ጠብቀህ ነበር በዙቢሜንዲ ስትደክም ማለት ነውና ከዛ በፊት ደግሞ የሃቨርትዝ ባይጎዳ ኖሮ ኢማጂን ቡካዮ ሳካ ደግሞ ያን ቦታ ቢይዝ ኖሮ በላይኛው በኩል ማለት ነው ምን አይነት ጥምረት ሊኖር እንደሚችል ማለት ነውና ኢዜም ጉዳት ይመስላል። ዊዶ ነው የሱ እንኳን ከባድ ላይ የዛኛው ጉዳት ከባድ ሊመስል ይችላል የሃቨርትዝ ማለት ሀቢቢ። እነሱ ካሉ ግን ምትሃት የሆነ ቲም ስፔሻሊ እስከ 35 ምናምን ደቂቃ ያየነው አርሰናል ማለት ነው። ከዛሳ እኔ ደስ ብሎኛል። ብዙ ነገር ነው የማወራው፣ ደስ ብሎኛል። በስፋት በሌላ ቪዲዮ እናወራበታለን ሌሎችን ጉዳዮች ማለት ነውና ጥሩ ነገር ነው ያየነው። ወደ ማሸነፍ መምጣታችን በጣም ስፔሻሊ ይህን ጅል ቡድን ማሸነፋችን ማለት ነው ደስ ብሎኛል። እንኳን ደስ ያላችሁ ጋይስ። አርሰናል 1-0 አሸንፏል። እኔ እኮ አለቀ ያለኝ ኢዜ ነው በእናትህ አለቀ ያለኝ ኢዜ ነው። ቲሙ እኮ መብላት ኢዜ ግን መብላት ይፈልጋል። አረ በስመ አብ ሁሌ እግሩ ላይ ኳስ ሲገባ መፈራው ልጅ ኢዜ ግባለት ተቀይሮ ወጥቷል። መጥፎ ጉዳት ያርግብሽ ግን እቺን ሲዝን እስክታልቅ 5 ጨዋታ ይለፍሽ ያራዳ ልጅ። አረ በስመ አብ አረ ኤዲ ሃው የተባልክ እክክ ያልክ የኒውካስትል አሰልጣኝ ሂንካፔና ቤን ዋይት
እኔን መከላከል የማይችል ልጅ ቤን ዋይት እዛ ጋር ዳንበርንን በሌፍት ዊንግ ይዘበት ትገባል። ጄኮብ ራምሲ መሀል ላይ የሚጮት ልጅ ነው። ዳንበርን ነበር ሌፍት ዊንግ ላይ ነበር። ሃርቪ ባርንስ እና ኢላንጋን ጥግ ላይ ማድረግ እኮ ነው። ቀላል ነው። ምን አይነት አሰልጣኝ ናንተ? ገባኝ እኮ ጌም ቀያሪ ናቸው ምናምን ብሎ ሰከንዳ ስንት ደቂቃ ፈሽተን ያስገባቸው ማለት አትረባም፣ አትችልም። ኧረ በስመ አብ። ግን ከአርሰናል የተቀየረውን ነገር ልንገራችሁ። ይሄን ያህል ይሄ የፈሪ ጨዋታ መጫወት ትቷል። ኦዴጋርድ ጠቅሟቸዋል። ኦዴጋርድን አሁንም ልታሙት ትችላላችሁ። ኦዴጋርድ ፍን እያለች ቻንስ ትፈጥራለች። ይሄ አንተ በጣም ይሄ ሰውዬ ነው ያለቅ ያለኝ። ለማንኛውም ወደ ቶፕ ኦፍ ዘ ቴብል ተመልሷል። ትርፍ ጨዋታ ተጫውተው እኛ እስከነጫወት እንደ ድሮ ስታሸንፊ ድብር እያለኝ አልመጣም። ገባ እጃችን ላይ ገብቷል። ኢታር ላይ ያሸንፈን ማለት ነው። እኛ እንዲህ ነን። መተህ ደገነርስ አሁንም የሊጉ መሪ እናንተ ናችሁ እንዳትዪ አንቺ አድከም። አንተ የአርሰናል ደጋፊ ሆነህ ማለት ነው ይህንን ቪዲዮ የምታየው ማን የዚህን ሰውዬ ፎቶ ወይ ደግሞ ስም ኮመንት ሴክሽን ላይ ካልጻፍክልኝ ማን አንተ ፌክ ደጋፊ በቅዱስ ሚካኤል አንተ ምን አይነት ሆነ ሪላቲን ወኔ ማን ለኔ ምንም ሳላይ ነው እግዚአብሔርን ከውጭ እንደገባ ይሄንን ቪዲዮ የምሰራውና የጨዋታው ኮከብ እሱ ነው የሚሆነው። አረ ፔሮ ኢንካፒ ማን እንዴት አባት ነው የምትችለው? እንዴት ነው ልብ ውስጥ የገባው? እንዴት እንደምወደው ታውቃላችሁ። ከዚህ በፊት በጣም ብዙ ቪዲዮ ሰርቻለሁ። አንተ ፓሽን በእንደዚህ አይነት ፕሬሸር ባለው ጨዋታ ምን አይነት አቅም ምን አይነት ማን ቃል አጣውለት እንዴት አባት ነው የምትችለው? እግዚአብሔርን እኔ ለዚህ ተጫዋች ቃል የለኝ። በአንድ ቃል ግለጹልኝ። አረፔ እንዴት ላድንቀው? ማን አንተ እንዴት ምን አይነት ፓሽን በቃ የሆነ ጫና ይሰማው ምናምን በቃ ያለውን ነገር አውጥቶ ምናምን እንደመስጠት ዝግጁ ሆነ ሰው ፔሮ ኢንካፒ ማን ምን አይነት ሰው ደ እግዚአብሔር በደንብ ኮፒ ሊንክ አድርጉት። ሁላችሁም የኢንካፒን ፎቶ ስም ኮሜንት ሴክሽን ላይ አስቀምጡልኝ። ፎሎ እያደረጋችሁ የአርሰናል ደጋፊዎች ፎሎ እያደረጋችሁ ግባለት።